ጀሚናይ ወይም ቻትጂፒቲ ላይ ፎቶ ኤዲት ለማድረግ ፈልጋችሁ ነገር ግን የምትጠቀሙት ስታይል ወይም ፕሮምፕት ካጣችሁ የፈለጋችሁትን ፕሮምፕት መምረጥ የምትችሉበትን አንድ ገራሚ ዌብሳይት ላሳያችሁ። በመጀመሪያ ኮሜንት ላይ ያስቀመጥኩላችሁ ሊንክ አለ፣ እሱን ኮፒ ታደርጋላችሁ። በመቀጠል የፈለጋችሁትን ብራውዘር ትከፍታላችሁ። እኔ ክሮም ነው የምጠቀመው፣ እሱን እከፍታለሁ። ኮሜንት ላይ ያስቀመጥኩላችሁ ሊንክ እዚህ ጋር ፔስት ታደርጉታላችሁ። በመቀጠል ሰርች ትሉታላችሁ ማለት ነው። ከዛ እዚህ ጋር እንደምታዩት የፈለጋችሁትን የኢሜጅ ስታይል፣ የፎቶ ስታይል ማግኘት ይችላላችሁ። አንዳንዶቹ ፕሪሚየም ናቸው፣ አንዳንዶቹ ደግሞ ፍሪ ናቸው። ለምሳሌ አንዱን መርጬ ላሳያችሁ። ይሄንን ኮፒ ታደርጉታላችሁ ከታች ያለውን። በመቀጠል ቻትጂፒቲ ወይም ጀሚናይን ትከፍታላችሁ። እኔ ለዛሬ ጀሚናይ ነው የምጠቀመው። ጀሚናይን ከፍታለሁ። ጀሚናይ አፕሊኬሽን ለማውረድ ከፈለጋችሁ ከታች ያለውን ቪዲዮ ማየት ትችላላችሁ። ከዛ የፕላስ ምልክቱን ትጫናላችሁ። ከዛ ጋለሪ ትሉታላችሁ። በመቀጠል ፎቶዎችን አፕሎድ ታደርጋላችሁ ማለት ነው። ከዛ ሞዴሉ እዚህ ጋር ፕሮ የሚለው እናንተ ጋር ፕሮ ካልሆነ ፕሮ አድርጉት፣ የሶስተኛው አድርጉት የተሻለ ሪዛልት እንዲሰጣችሁ። በመቀጠል ፕሮምፕቱን እዚህ ጋር ፔስት ታደርጉታላችሁ። ከዛ ሰንድ ከዛ እንደዚህ አይነት ሪዛልት በሰከንድ ውስጥ ይሰጣችኋል ማለት ነው ጋይስ። እስኪ እናንተ ደግሞ ፎቶ ኤዲት ለማድረግ ከቻትጂፒቲ እና ከጀሚናይ የቱን እንደምትጠቀሙ ኮሜንት ላይ ጻፉልኝ። በቀጣይ በአዲስ ነገር እስክንገናኝ ድረስ ፒስ አውት።